እየዘረዘሩ አያችሁ ምን ያደርጋል ምን ታደርጋለሽ ደግሞ በዚህ መንገድ ቤተክርስቲያን እንዴ አያፍርም አታፍርም ይሉናል ሰዎች አያችሁ የኛ ጌታ ግን እንዲህ አይደለም ለምን መሰላችሁ በዚህ መንገድ በእኔና በእናንተ ላይ የትላንት ማንነታችንን አይተው ጠላት በእነርሱ ልቦና ውስጥ አድሮ በክፉ ሐሳብ እኛ ላይ እንዲነሳሱ ያደርግና ሊተቹን ሊከሱን ጣታቸውን እየተጠቋቆሙ የአይን ጥቅሻ እያበዙ የከንፈር ሽሙጥ እያበረቱብን በብዙ መንገድ የሚነቅፉን ሰዎች ይኖራሉ የኔና የእናንተ አምላክ ግን እንዲህ አይደለም ምን መሰላችሁ የሚለው ለዘመጻሐቤ እየሰድዶ ወያወጽው አፋ ይለናል ወደ እኔ የሚመጣውን ማንም ወደ ውጭ አውጥቶ ሊጥለው አረ ንገሩኝ ደስ አይልም ወደ እኔ የሚመጣውን ማንም ወደ ውጭ አውጥቶ ሊጥለው እና ብቻ አንተ ቅረብ የሚለው እግዚአብሔር ነው ቅረብ ወደ እኔ ሸክምህ ከብዷል እኔ አቀልልሃለሁ የመከራ ቀንበር በርትቷል እኔ ሰብርልሃለሁ ጎምጣህል አቀናሃለሁ ወርቃህል አነሳሃለሁ ታማህል ፈውሳሃለሁ ተራቅታህል አለብሳሃለሁ ተርባህል አበላሃለሁ ተጠምታህል አጠጣሃለሁ ከምንም ነገር በላይ በክብር ዙፋን ላይ ከፍ አድርጌ እሾምሃለሁ ይላል እግዚአብሔር ስሙ ይክበር ይመስገን አቤት ተስፋ የእግዚአብሔር ልጆች አያችሁ ይሄን እውነታ ይዘን የት ነው ምን ይሄው ሰው እንዲህ ነው የኔና የናንተን ኃጢአት ይጠባበቃል እግዚአብሔር ግን እንዲህ አይደለም ሰው ክፉ ነው ጀርባን ያያል እግዚአብሔር ግን ጀርባን የሚያየው ሸክም ሊያቀል ነው አያችሁ አሁን ሳሙኤል አምጣ ካንተ ቤት እግዚአብሔር ሰው ይፈልጋል ሲለው እሴ ምንድነው ያለው ለእግዚአብሔር የሚሆን ሰው እኔ ያውቃለሁ አለ እኛ እንዴ አሁን ታዲያ ምን አቀረበ መሰላችሁ መልክና ደምግባት ውበትና ቁንጅናቸው ተለይቶ የተነገረላቸው ልጆቹን